አይ የኔ ውዶች ሰላም ለእናንተ ይሁን። እንዴት ናቸው? በእናታችሁ ደህና ናችሁ? እየበረታችሁ ነው? አይዟችሁ፣ በርቱ በርቱ የኔ ውዶች። እንዴት ናቸው? ሁሉ ሰላም? ዛሬ እኮ የመጣው ምን መሰላችሁት? ኢትዮጵያ ማለት ነው። ኢትዮጵያ የሚሳፈሩት ካላችሁ ማለት ነው። እኔን በኢትዮጵያ ላይ የገጠመው ነገር ልንገራችሁ ብዬ ነው። በእውነት እኔና ጓደኛዬ ሆነን ማለት ነው እንደ ሄድኩኝ ሳልቆይ በሶስተኛ ቀን ነው መሰለ ወደ አዲስ አበባ ማለት ነው። ወደ አዲስ አበባ ይሄ ምንድነው የሚባለው? ቦሌ ማለት ነው። ቦሌ ቸርች ሊሄድ ብዬ ማለት ነው። ቦሌ ጋር ሊሄድ ብዬ ታክሲ ቦሌ ላይ ይዤ ከቦሌ ትንሽ አላፍ ብሎ ነው ያለው ቸርች። ከዛ ማለት ነው እየሄደን ታክሲ አጣንና ከዛ ቆመን ታክሲ እየጠበቀን ሁለት እኛ የቆመ ነው ሁለት ነን። አውቆ እነሱ ላካ ሌቦች ናቸው። ሁለት ሰው የሞላ ነው። ግቡ ኑ ግቡ አሉ። ከዛ እውነትም እኛ ደግሞ ትክክል ሁለት ሰው የጎደለ ነው ብለን ገባ ነው። ስንገባ እነሱ መንፈስ አላችሁ መሰለ ሌባዎቹ ማለት ነው። ወንዱ ብቻ አይደሉም ሴቶቹም አሉ። ታክሲ ታውቃላችኋ? ታክሲ በታክሲ ውስጥ ማለት ነው ጌታ የሚያቀኝ መንገድ እንዳለ ሌቦች ናቸው ማለት ነው። ተሰብስቦ ማለት ነው ተከማችቶ ሴቱም ወንዱም አንድ ላይ ሆኖ ማለት ነው ታክሲ ሞሉና አውቆ ላካ እንደዚህ እነሱ መንፈስ እንደሚናገረው አላቅም እኔ ከሰው ሀገር እንደመጣ እንዴት እንደሚያውቀው አላቅም። እኔ ጓደኛ ይዛ አዲስ አበባ ናት ያለችው። እኔ ደግሞ ከሷ ጋራ ነው ቸርች የሚሄደው ብዬ ሄድኩኝና ከዛ እኔን እሷን ያኛው በር ግቢ ብሎ ገቢናው ላይ አንዱን ሌባ ወርዶ ወደኋላ እንትን አለና ማለት ወደኋላ ተሻገረና እሱ ወደኋላ ተቀመጠ። ጓደኛዬ ወደኋላ ነው ያስገባት። እኔን ደግሞ ጋቢና ሹፌሩ አጠገብ ነው ያስቀመጠ። ከዛ እሷ ላካ እግዚአብሔር እኔን ሊረዳ ነው መሰለ እሷ ኋላ በኩል ገብታ እሷ እነሱ የሚሆነው ነገር እያየች ነው። ላካ ሹፌሩ አጠገብ እየተቀመጠው አንደኛው እኔን እግረን እየረገጠ ወደዚህ እየገፈተረ በሩን ዝጊ ይላል። ተዘግቷል እኮ በሩ። እኔ በሩን ሊዘጋ እንደዚህ ብዬ ሳየው ማለት ነው ቦርሳ ውስጥ ስልክ አለና ብርም አለ። ከዛ እጁን ዘረጋና ስልኩንና ብሩን ከቦርሳ ውስጥ አወጣ። ከዛ እኔ በቃ እኔ መንፈሴ ውስጥ ነገረኝ መሰለ ጓደኛዬን ሲመጣረና ወሰደ አልኩኝ። ከዛ ጓደኛ ረጅም ናት፣ ኃይለኛ ናት። ከዛ በሩን አቁም መኪናውን አለችና አቆመችና የኔን ገቢና በሩ ከፈተችና እዚህ ላይ ሳልፈነክተው አለች። ከዛ በኋላ የወሰደውን ስልኩና የወሰደውን ቦርሳ እዛ ታክሲ ውስጥ እንትኑ መሬቱ ላይ ጣለ ማለት ነው። ስለዚህ ታክሲ ውስጥ የሞሉት ሁሉም ሌባ ናቸው። ተጠንቀቁ፣ እናንተ ስትገቡ ተጠንቀቁ። ጌታ ምስክሬ ነው። ከቻላችሁ እንደዛ ሀገር ሰዎቹ ለመሆን ሞክሩ። እናንተን ከውጭ እንደመጣ እንዳያውቁ እነሱ እግዚአብሔር ገጽጻችሁና ተጠንቀቁ ለማለት ያህል ነው። በእውነቴ ነው፣ በእኔ ላይ የተፈጸመ ነው። ግን ከእግዚአብሔር ቤት እየሄደ ነው መሰለ እግዚአብሔር አሳልፎ አልሰጠን ተርፍ ያለው ማለት ነውና፣ ስለዚህ ተጠንቀቁ። ከዚህ የሚሄዱት ልጆቹ ምናልባት እዚህ ቆይታችሁ ስትሄዱ ማለት ነው ሀገራችሁ ውስጥ ግራ ይጋባችኋል። እንደ ብዥ ነው የሚለው። ስለዚህ በቃ ትብትብ ነው የምትሉት ማለት ነው። የሚጨብጠው የሚይዞ ነገር ነው የሚያሳጣ ማለት ነው። ይሄ እንትን ታውቃላችኋ? መስቀል በሬ የመስቀል በሬ ታውቃላችኋ? ለእርድ ሲወጣ እንዴት ነው እዛ አንድ ቤት ውስጥ 3 ወር 4 ወር ታስሮ ስለተቀመጠ ወደ ውጭ ሲወጣ እንዴት ነው የሚሆነው? ሰዎቹን ሁሉ እኮ ይገላል እኮ ይሄ በሬው ቀንዱ ካለ ማለት ነው። አያዝም እንደዛ ማለት ነው። እኛም እዚህ ታስረን ስለምንወጣ እግዚአብሔር ምስክሬ ነው ምንም ነገር አይታወቅም። ሁሉም ነገር ብዥ ነው የሚለው። ሰው ሁሉ ሰላማዊ ይመስላል። ላካ ሌባ ብቻ
ነው የሞላ። አሁን አስባቸው ሴቷ ሳይቀር እኮ ነው እዛ ታክሲ የሞሉት ሁሉ ሴቶቹ ግማሽ ወንዶቹ ግማሽ እንደዛ ሆነ ሁሉ ተደራጅቶ የሚሰሩት ናቸው ታክሲ ውስጥ ማለት ነው። ታክሲም የራሳችሁ ነው። ስለዚህ ተጠንቀቁ፣ ያህል ነው ተጠንቀቁ። በእኔ ላይ የገጠመው ነገር ልንገራችሁ ብዬ ነው። ጌታ ይባርካችሁ። ተባረኩ። እሺ